እንግዲህ የእግዚአብሔርን መንግስት ትምህርት መማር ከጀመርን ዛሬ 11ኛ ሳምንታችን ነው። ኦልሞስት አሁን እስካሁን 10 ተከታታይ ትምህርቶችን ተምረናል። ዛሬ 11ኛው ትምህርት ነው። እንግዲህ አሁን ጠንከር እያለ ይሄዳል ትምህርቱ ደግሞ ከዚህ በኋላ። ክብር ለእግዚአብሔር ይሁን። በቃ ሞር አሁን ወደ የመሪነት ትምህርት እንገባለን ቀስ እያለን። ባለፉት 2-3-4 ሳምንታት አካባቢ መንፈሳዊ እድገት በሚል በማቴዎስ ወንጌል ምዕራፍ 5 ላይ ያለው ኢየሱስ ክርስቶስ የተራራው ስብከት በሚታወቀው ትምህርቱ ላይ እያነሳን አንድ የእግዚአብሔር መንግስት ዜጋ ወይም የእግዚአብሔር ልጅ የተባለ የትኛውም ሰው በህይወቱ ሊከተላቸው የሚገቡት መርሆች፣ ካራክተሮች፣ ባህሪያት ምን መምሰል አለባቸው የሚሉትን የዋህነትን፣ ትህትናን፣ የምድር ጨውና የምድር የዓለም ብርሃን ናችሁ ሲል ምን ማለት ነው እያለን በስፋት ከኢየሱስ ክርስቶስ ትምህርት ወስደን ስንማር ነበር የቆየ ነው። አሁን ከዛ ትንሽ ፈቀቅ እንልና ወደ ዲፕ የሆነ የሊደርሺፕ ትምህርት እየተንደረደረን እንገባለን ማለት ነው። ምክንያቱም እግዚአብሔር ተከታዮች አይደለም ያሉት፣ እግዚአብሔር መሪዎች ነው ያሉት። በየትኛውም ስፍራ በየትኛውም በተቀመጥንበት ቦታ ሁሉ እግዚአብሔር እንድንመራ ይፈልጋል። አዳምን በዘፍጥረት ላይ ገና ከፍጥረት ጅማሮ ጀምሮ ለአዳም የሰጠው አሳይመንት የገዢነት ነው ብለናል። ስንጀምር የገዢነት አሳይመንት ወይም የገዢነት ኃላፊነትን ነው እግዚአብሔር ለሰው ልጅ የሰጠው። ሀሳቡም ኦሪጂናል ፕላኑ ገዢነት ነው። ስለዚህ ገዢ ደግሞ ሩለር ነው። ስታንዳርዱን ሴት ያደርጋል። ሂ ሴት ዘ ስታንዳርድ። ሩለር ስታንዳርዱን ሴት የሚያደርግ ነው። ስለዚህ እኛ የእግዚአብሔር ልጆች የዚህን ዓለም ስርዓት ስታንዳርድ እያወጣን የምናስቀጥል የእግዚአብሔር መንግስት የምናሰፋ ሰዎች ነን። ስለዚህ ያ የመሪነት ማንነት በእያንዳንዳችን ውስጥ አለ። የትም ቦታ ስሩ፣ እኔ አይመለከተኝም። ጽዳት ሰራተኛ ሁኑ፣ መንግስት መስሪያ ቤት ሰሩ፣ በኢንጂነሪንግ ዘርፍ ታገልግሉ፣ በሕክምና በየትኛውም የአገልግሎት ዘርፍ ላይ ብትሆኑ፣ በቤተ ክርስቲያንም በየትኛውም የአገልግሎት ኤሪያ ላይ ብትሰማሩ፣ እግዚአብሔር ግን በሰጣችሁ ጊፍትና ጸጋ እንድትመሩለት ይፈልጋል። ማንን ነው የምትመሩት? ህዝብን እንድትመሩ፣ ምድርን ደግሞ እንድታገዙ፣ ይሄ ፍጥረታዊውን ስርዓት ወይም ሲስተም እንድትገዙ ይፈልጋል። ይሄ የእግዚአብሔር ኦሪጂናል ፕላኑ ነው፣ የማይቀየር ፕላኑ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ዛሬ የምናየው ክፍል ኤክሰለንስ ወይም ልህቀት በእግዚአብሔር መንግስት ውስጥ ያለውን ሚና ይሆናል ማለት ነው። ስለዚህ ርዕሴ ዛሬ ምን ይሆናል? ልህቀት ወይም ኤክሰለንስ። ምን ልበላችሁ፣ በቃ በህይወቴ በጣም የምመሰጥበት ብዙ ተምሬ የማልጠግበው የእግዚአብሔር መንግስት ትምህርት አንዱ ኤክሰለንስ ነው። ባይዘው እግዚአብሔር ለፍጥረት ሁሉ ለሰው ልጅ ሁሉ ኤክሰለንስን አዟል ማለት ኢነሰንስ እግዚአብሔር አብረን የተወለድነው ነገር ባይሆንም ስንወለድ ይዘነው የመጣነው ነገር ባይሆንም ልህቀት፣ ነገር ግን እግዚአብሔር ውስጣችን ባስቀመጠው አቅም፣ ጸጋ ወይም ፖቴንሻል ተጠቅመን በህይወታችን ላይ ዲፍረንስ እንድናመጣ ተጽዕኖ እንድንፈጥር ይፈልጋል። ያ ተጽዕኖ የማምጣት ፕሮሰስ በኤክሰለንስ ወይም በልህቀት ሲገለጥ ነው ለሰው ልጆች ጠቃሚ የሚሆነው፣ ለእግዚአብሔርም ክብር የሚያመጣው። ስለዚህ እግዚአብሔር ኤክሰለንት የሆነን ሰው ይፈልጋል። በተለይ ወገኖቼ እንደ ክርስቲያን እንደ አማኝ ኤክሰለንስ በህይወታችን ሊገለጥ ግድ ነው። ምክንያቱም ኤክሰለንስ ወይም ልህቀት የማይታይበትን አካሄድ የህይወት ስርዓት ማንም ሊከተለው አይፈልግም። ሰዎች እኛ ላይ ሊያዩት የሚፈልጉት የተለየ ልዩ የሆነ ነገር መኖር አለበት። ያንን ነገር ብለው ሰዎች እንዲመጡ ወደ እግዚአብሔር መንግስት እንዲሳቡ እግዚአብሔር ስለሚፈልግ ይሄ ከፍጥረት ጀምሮ እግዚአብሔር ለሰው ልጆች ያስቀመጠው መርህ ነው ወገኖቼ። ስለዚህ ምንድነው ልህቀት ስንል፣ ኤክሰለንስ ስንል ምን ማለታችን ነው? በብዙ መንገድ ልተረጉሙ ትችላላችሁ። ልህቀትን ወይም ሰዎች ልህቀት አሁን የሚለው ቃል ራሱ አሁን በቅርብ ጊዜ ነው እየሰማነው የመጣ ነው እንጂ እንግዲህ እርግጠኛ ስንቶቻችሁ ከዚህ በፊት ልህቀት የሚለውን ቃል ሰምታችኋል? ጭራሽ አልሰማችሁም። እንግዲህ ኤክሰለንስ የሚለውን ግን በትንሹ ምናልባት ሰምታችሁ ሊሆን ይችላል። ግን በጣም አስፈላጊ ነገር ነው በእግዚአብሔር መንግስት ውስጥ ልህቀት ወይም ኤክሰለንስ። ስለዚህ ዲፋይን በማድረግ ብጀምር የተሻለ ይሆናል ማለት ነው። ስለዚህ ብዙ ጊዜ ኤክሰለንስ ወይም ልህቀት የምንለው it's the highest quality of things ነው። በጣም ሱፒሪየር የሆነ ኳሊቲ
ከፍተኛ ኳሊቲ ያለው ነገር ኤክሰለንስ the best የሆነው ነገር ኤክሰለንስ ነው። the highest quality ነው። ማክሲመም ኳሊቲ ያለው ነገር ኤክሰለንስ ነው። በእኛ ላይ ይሄ ማክሲመም ኳሊቲ የህይወት ኳሊቲ ሲገለጥ በህይወታችን ላይ ኤክሰለንስ እየታየ ነው እንላለን። በምንሰራው ስራ ላይ በልህቀት ስንገለጥ ሰዎች ያንን ማየት ሲጀምሩና ዋው አሰራሯ አደራረጓ ከሰው ይለያል፣ በዚህ መንገድ ይለያል፣ ስለዚህ ያን ሰው እከተለዋለሁ፣ እችን ሴት እከተላታለሁ ሰዎች ማለት ሲጀምሩ፣ የኛን ባህሪ ኮፒ ማድረግ ሲጀምሩ፣ የኛን ስርዓት የኛን ሲስተም መከተል ሲጀምሩ በትክክል በህይወታችን ላይ ያንን ከፍ ያለ ኤክሰለንስ ወይም ኳሊቲ ኦፍ ላይፍ እያሳየን ነው ማለት ነው። ስለዚህ ኤክሰለንስ ወይም ልቀት የምንለው ነገር ዝም ብሎ it's not just being the best ወይም the best person ማለት ብቻ አይደለም፣ ግን ውስጥ ያለውን the best ያለውን ነገር the best የሆነውን ነገር ማውጣት ነው፣ ወይም ያንተን the best version ማሳየት ነው ልህቀት ወይም ኤክሰለንስ። ምክንያቱም ማንነት መሆን ከማድረግ ስለሚቀድም የምንሆነው ነገር ገኖ ገዝፎና በኳሊቲ ህይወት መገለጥ በኳሊቲ አነጋገርና አካሄድ መገለጥ ሲጀምር the best መባሉ አይቀርም። ስለዚህ ልህቀት ወይም ኤክሰለንስ the best version of yourselfን ማሳየት ነው፣ ያንተን the best የሆነውን ነገር። ለምሳሌ አንድ ስራ ሰርተ ስራው እንደምትፈልገው ውጤቱን ባታይበት፣ በስራው ላይ ውጤቱን እንደምትፈልገው ባታይበት፣ እችን ነገር ከተሻለ እኮ መስራት እችል ነበር ብለህ የምታስብ ከሆነ ያቺ ጋፕ ባንተና በኳሊቲ ኦፍ ዩር ወርክ ወይም ላይፍ መካከል ወይም በኤክሰለንስህ መካከል የቆመች ናት ማለት ነው። ያቺን ጋፕ መሙላት ስትጀምር ወደ ትክክለኛው የኤክሰለንስ ስታንዳርድ ወይም ደርዝ መድረስ ትጀምራለህ ወይም መድረስ ትጀምሪያለሽ። ስለዚህ ማንኛውም ሰው መስራት ከሚገባው በታች እንዲሰራ የእግዚአብሔር ፈቃድ አይደለም። መስራት ከምንችለው በታች ሰርቶ መገኘት በእግዚአብሔር መንግስት ውስጥ በጣም አሳዛኝ ነገር ነው። እግዚአብሔር 100% 100% ሙሉ ፖቴንሻላችንን አውጥተን እንድንጠቀምና የዛ ነገር ውጤት ሰዎችን እንዲመራ እንዲያሳይ ሰዎችን አትራክት እንዲያደርግ ወይም በሰዎች ህይወት ላይ ተጽዕኖ እንዲያመጣ ይፈልጋል። ስለዚህ ነገሮችን ስንሰራ ራሳችንን 100% በዛ ነገር ላይ ኢንቨስት እንድናደርግ የእግዚአብሔር ሐሳብ ነው። ስለዚህ bringing the best version of yourself ውስጥ ያለውን the best version ስታወጣ you will be the best በዛ አያችሁ፣ ዝም ብሎ አንደኛ መባል ብቻ አይደለም ወይም ፌመስነት አይደለም ኤክሰለንስ። አያችሁ ዛሬ ይሄ የበይነ መረቡ ዘመን ወይም የኢንተርኔት ዘመኑ ኤቭሪባዲ ፌመስ አድርጎታል። ትርኪም ቆሻሻም የሚዘገንነውንም እርኩሰቱንም ሁሉንም የሚያቀርበውን ቅራቅምቦ የሚያቀርበውን ሁሉ ፌመስ አድርጎታል these days። is that excellence? ይሄ ኤክሰለንስ ነው? ልህቀት ነው? አይደለም። ብዙ ተከታዮች ስላሉ ኤክሰለንስ ባንተ ህይወት ላይ እየተገለጠ ነው ማለት አይደለም። ኤክሰለንስ ኳሊቲ ህይወት ነው። በምድር ላይ የምናሳየው ኳሊቲ ህይወት the highest quality እንደውም እጨምርበታለሁ ኤክሰለንስ ነው፣ ክህሎት ልህቀት ይባላል። ስለዚህ ኮምፒቲሽን አይደለም። በኮምፒቲሽን መንፈስ የሚደረግ የብልጫ አካሄድ እከሌል ተንደርድሬ ለመብለጥ የሚሄድበት አካሄድ አይደለም ኤክሰለንስ። እግዚአብሔር ግን በሰጠኝ ችሎታ እግዚአብሔር ውስጤ ባስቀመጠው ጸጋ ያንን ሁሉ አቅም አሟጥጬ ተጠቅሜ የማሳየው ባህሪ አካሄድ አደራረግና ውጤቱ ኤክሰለንስ ይባላል። ያንን ፖቴንሻሌ ሙሉ በሙሉ ስትጠቀምበት የሚመጣው ውጤት ልህቀት ያስከትላል። ስለዚህ መጽሐፍ ቅዱስ ኤክሰለንስ ብሎ በትክክል ብዙ ቦታ ላይ ሲገልጽ አታዩትም፣ ግን በተለያየ መንገድ ሐሳቡ ተገልጿል። ሞራሊቲን በተመለከተ መጽሐፍ ቅዱስ ወይም ይሄ ኤቲካል ስታንዳርድን በተመለከተ በጣም በስፋት መጽሐፍ ቅዱሳችን በስፋት ይነግረናል። የእግዚአብሔር ቃል ፍጹም ነው፣ የነጠረ ነው ይላል። እግዚአብሔር ባይ ኔቸር ሂዝ አ ፐርፌክት ጋድ
he's pure ሐሳቡ ፒውር ነው ይላል። የእግዚአብሔር ሐሳብ ፍጹም ነው ይላል። የእግዚአብሔር ቃል ፍጹም ነው፣ የነጠረ ነው ይላል። God is a God of excellence። ይሄ ሰማይና ምድርን የፈጠረበት ራሱ ሲስተም ወይም ጥበብ ወይም አካሄድ የሚያሳያችሁ እግዚአብሔር የልህቀት አምላክ እንደሆነ ነው። ካን ዩ ኢማጂን ፐርፌክትሊ ቀንና ማታ እንዲፈራረቁ፣ ፐርፌክትሊ በዩኒቨርስ ውስጥ ያሉት ጋላክሲስ በትክክል ሲዝናቸውን ጠብቀው እንዲንቀሳቀሱ፣ መሬት ሲዝኗን ጠብቃ በፀሐይ ዙሪያ ሪቮልቭ እንድታደርግ፣ በቃ ይሄ የዩኒቨርስ ሲስተም ሳይዛባ ለሰው ልጆች ተስማሚ በሆነ መንገድ እንዲሰራ ያንን ሲስተም የረቀቀ ሲስተም የፈጠረበት አካሄድ እግዚአብሔር ኤክሰለንሱን ነው የሚያሳየው። እግዚአብሔር the highest quality የሆነውን ጥበቡን ተጠቅሞበታል። በፍጥረት እንኳን አሰራር ላይ ሌታሎን የሰውን አፈጣጠር ተውት። ከምድር አፈር እኛን የመሰለ ነገር ያወጣ እግዚአብሔር ምን ያህል ኤክሰለንስ በህይወቱ ላይ እንዳለ ማየት ትችላላችሁ። ፐርፌክትሊ የሚተነፍስ፣ ፐርፌክትሊ የሚንቀሳቀስ፣ የሚያወራ፣ ኦርጋኖቹ ስርዓት ይዘው ሳይዛቡ ህይወትን የሚሰጡት ሰው ፈጥሯል እግዚአብሔር። he's a perfect God። ስለዚህ እኛ የእግዚአብሔር ልጆች የተካፈልነው አንዱ ባህሪ ይሄ የኤክሰለንስ ባህሪ ነው። ነገር ግን ይህ ባህሪ ፖቴንሻል ሆኖ በውስጣችን ነው የተቀመጠው እንጂ አንድ ሰው ሲወለድ ገና ከኤክሰለንስ ጋር ስለተወለደ በህይወቱ ላይ ወዲያው ኤክሰለንስ ይታያል ማለት አይደለም። ነገር ግን በትምህርትና በሂደት በልምድ የሚመጣ ሀቢት፣ የሚመጣ አቲቲዩድ ወይም ልምምድ ነው ኤክሰለንስ። ወገኖቼ ለብዙ ነገሮቻችን ዛሬ በህይወታችሁ ላይ ምንም ለውጥ ማየት ያቃታችሁ ሰዎች፣ ከአመት አመት ምንም ለውጥ ማታዩ፣ በስራችሁ አቅጣጫ ለውጥ ማታዩ፣ በደሞዝ አቅጣጫ ለውጥ ማታዩ፣ በሆነ ፕሮሞሽን አቅጣጫ ምንም ለውጥ ማታዩ ሰዎች ካላችሁ you have to test your level of excellence። ምንም በህይወታችሁ ላይ የምትጨምሩት የምታረጉት ቫልዩ የምትጨምሩት ቫልዩ ከሌለ በስራችሁ ላይ don't expect ፕሮሞሽንን አትጠብቁ። ባይ ዘ ዌይ የፕሮሞሽን አንዱ መንገድ በልህቀት መገለጥ ነው። ልህቀት ወይም ኤክሰለንስ በህይወቱ ላይ የማይታይ ሰው የሆነ ፕሮሞሽን አገኛለሁ፣ የደሞዝ ጭማሪ አገኛለሁ ብሎ ማሰብ የለበትም። በቃ ያ ፐርሰን አቨሬጅ ፐርሰን ነው፣ እንደ አቨሬጅ ትሪት ነው የሚደረገው። ይሄ በስራ ልምዳችን ያየነው ነው፣ በህይወት ልምዳችን ያየነው ነገር። ነጥረው የሚወጡ ሰዎች ስራ ከተባሉት ስራ ተጨማሪ ኤክስትራ ማይልስ ሄደው የሚሰሩ ሰዎች ናቸው። ወደዛ ሐሳብ ገባለሁ አሁን መንደርደሪያውን እየሰጠኋችሁ። ስለዚህ መዝሙር 8:1 ላይ አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና ይላል። እንግሊዘኛው ቨርሽን ላይ how excellent is your name ይላል። how excellent is your name። hallelujah how excellent is his name። እግዚአብሔር is a God of perfection። የአምላክ መንገድ ፍጹም ነው ይላል ሁለተኛ ሳሙኤል 22:31 ላይ። የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ጋሻ ነው ይላል። ስለዚህ ወገኖቼ ኤክሰለንስን ወይም ልህቀትን ስንረዳው ልህቀት አብሮን የሚወለድ ነገር ሳይሆን ልህቀት መንፈስ ነው፣ በሂደት ዴቨሎፕ የሚደረግ ነው፣ የሚያድግ ነው፣ በሂደት የሚታይ ነው። ካስተሳሰብ ይጀምራል፣ ባነጋገራችን ላይ ይገለጣል፣ በህይወታችን ወይም በልምምዳችን በህይወት ስርዓታችን ውስጥ ይታያል። ስለዚህ ልህቀት ማለት ኮምፕሊትሊ በእግዚአብሔር መንፈስ መመራትና በእግዚአብሔር ላይ በሆነ ፍጹም መታመን የምናመጣው የህይወት ኳሊቲ ነው። በራስህ የምታመጣው ነገር አይደለም። ማንም በክርስቶስ ኢየሱስ አዲስ ፍጡር የተባለ ሰው ሁሉ የእግዚአብሔርን መንፈስ የተካፈለ ሁሉ ይህ የኤክሰለንስ ስፒሪት ወይም የልህቀት ስፒሪት ይገለጥበታል። ምንም በቃ ይሄ ፖቴንሻል አትሊስት በውስጡ አለ። የማደግ የማሳደግ ያለ ማሳደግ የማውጣት ያለ ማውጣት ጉዳይ የዛ ሰው ፍቃድ ነው፣ የዛ ሰው ምርጫ ነው። ምክንያቱም እመጣበታለሁ ኤክሰለንስ አንዱ የሚመጣበት መንገድ ምርጫ ስለሆነ ራይት ቾይስ ትክክለኛ ምርጫ ስለሆነ ማለት ነው። በመጽሐፍ ቅዱስ ላይ እነ ዳንኤልን ብታዩ ዳንኤል መልካም መንፈስ ስላለው ይላል። እንግዲህ አማርኛችን
ተቀራራቢ በሆነ መንገድ ሊገልጸው ነው የሚሞክረው። መልካም መንፈስ ብሎታል ኤክሰለንስን። ዳንኤል ግን የኤክሰለንስ ስፒሪት በውስጡ የነበረው ሰው ነበር። ስለዚህ ዳንኤል መልካም መንፈስ ስላለው ባለቆቹ በመሳፍንቱ ፊት በንጉሱ ፊት ሞገስ ነበረው። he was superior በእነሱ አይን ሞገስ አግኝቶ ነበረ። በመንግስቱ ሁሉ ላይ ደግሞ ተሾመ ይላል። ለምን? he has a spirit of excellence የልቀት ስፒሪት በውስጡ አለ። ካሌብ ልዩ መንፈስ ነበረው ይላል። ሃሌሉያ። እነዚህ ሰዎች በዘመናቸው ታሪክ ሰርተው ያለፉ ሰዎች ናቸው። they are not mediocre ሰዎች አይደሉም፣ ወይም average የምትሏቸው ordinary ተራ የምትሏቸው ሰዎች አይደሉም። በህይወታቸው ተራ ነገር ሰርተው ቢያልፉ ስማቸው አይጠቀስም ነበር በመጽሐፍ ቅዱስ ላይ። እስከዛሬ ድረስ አንሰብካቸውም እነኚህ ሰዎች። ግን የሆነ የተለየ የጨመሩት በህይወታቸው ላይ አድ ያደረጉት ቫልዩ አለ። በእግዚአብሔር መንግስት ላይ ጥለውት ያለፉት አሻራ አለ። ያ ደግሞ የመጣው በውስጣቸው ካለው ስፒሪት ኦፍ ኤክሰለንስ የተነሳ ነው። ዮሴፍ he has a spirit of excellence። ዮሴፍ ባለፈበት መንገድ ሁሉ ስራውን በኤክሰለንስ ሲሰራ ስለነበረ፣ በልህቀት ሲሰራ ስለነበረ በገባበት ስፍራ ሁሉ ንግስና ነበር የሚጠብቀው። የሚከተለው ንግስና ነው። ለሹመት ይፈልጋል፣ ለአለቅነት ይፈልጋል፣ ለሊደርሺፕ ይፈልጋል። ባይ ዘ ወይ ሊደርሺፕ ኤንድ ኤክሰለንስ የአንድ ሳንቲም ሁለት ገጽታዎች ናቸው። if you are a leader and excellence ባንተ ላይ የማይታይ ከሆነ there is something wrong። ለሊደርነት ገና ብቁ አይደለም፣ ገና ይቀርሃል ማለት ነው። ሊደር መሪ ነው አይደል? ሊደር ከኋላ የሆኑ ሰዎችን አስከትሎ ፊት የሚያሳይ ነው። መንገድ ጠራጊ ነው፣ መንገድ የሚያሳይ ነው። ሰዎች ሲከተሉት ከሱ የሆነ የተለየ ነገር ማግኘት ይፈልጋሉ፣ ማየት ይፈልጋሉ። ያንን ማሳየት የሚችለው በኤክሰለንስ ስፒሪት ነው። አንድ መሪ ከተራው ከኋላ ከሚከተለው ሰው በተለየ መንገድ የተለየ ፔሸንስ፣ ትዕግስት፣ የተለየ ቅድስና፣ ከፍ ያለ ቅድስና፣ ከፍ ያለ ኢንተግሪቲ፣ ሐቀኝነት፣ ከፍ ያለ የቅድስና ህይወት፣ ከፍ ያለ ቸርነት፣ ከፍ ያለ ደግነት፣ ከፍ ያለ አንደርስታንዲንግ ወይም መረዳት ሊኖረው ይገባል። ሰውን መረዳት የማይችል ሊደር አይደለም። ምክንያቱም የሚከተሉት ሰዎች ብዙ ነገር እንዲረዳቸው ይፈልጋል ያ መሪ። ስለዚህ ወገኖቼ ኤክሰለንስ በእግዚአብሔር መንግስት ውስጥ እጅግ ወሳኝ እና መሰረታዊ ጉዳይ ነው። ለምንድን ነው ኤክሰለንስ የሚያስፈልገን በህይወት? ምክንያቱም አንዱ እግዚአብሔር የሚከብርበት መንገድ ህይወታችንን with this quality በዚህ ኳሊቲ መምራት ስንችል ነው። በከፍተኛ ኳሊቲ ወይም በልህቀት ህይወታችንን መምራት ስንችል ወይም በህይወታችን ላይ ያለ ልህቀት መታየት ሲችል ነው እግዚአብሔር የሚከብረው በእኛ። በባህሪያችን፣ በንግግራችን፣ በአስተሳሰባችን እና በህይወት ልምምዳችን ጭምር ልህቀት ሲታይ እግዚአብሔር ይከብራል በዛ። እግዚአብሔር ፕራውድ ያደርጋል፣ እግዚአብሔር ይኮራል በልጆቹ። ተራ ከሆንስ በቃ ማትታይ ኢንቪዚብል የማይታይ ያለ እግዚአብሔር ክብር አያመጣም። እድሜ ትቆጥራለህ እንጂ ግን ይዘው እዚህ ጥለኸው የምትሄደው ሌጋሲ መታሰቢያነትህ በጣም ደካማ ነው የሚሆነው። ሌጋሲ አይኖርህም በምድር ላይ። ትልልቅ ሌጋሲዎችን አሻራዎችን በህይወታቸው ጥለው ያለፉ ሰዎች ከፍ ባለ የህይወት ልህቀት የተገለጡ ሰዎች ናቸው። በተሰማሩበት ስፍራ፣ በተሰማሩበት አገልግሎት ወይም በተሰማሩበት የትኛውም የሥራ ዘርፍ ላይ ከፍ ብለው በሃይስት ኳሊቲ ኦፍ ስታንዳርድ ኦፍ ካራክተር ራሳቸውን የገለጡ፣ በባህሪ የተገለጡ፣ በንግግራቸው የተገለጡ፣ በአካሄዳቸው የተገለጡ፣ በመሪነት ስትራቴጂ የተገለጡ ሰዎች ናቸው። እነዚህ ሰዎች ቢሞቱ ከመቃብር በላይ ለዘመናት የነሱ ንግግር ይሰማል፣ ጮሆ ይሰማል። ለዘመናት የነሱ ትምህርት ይሰማል። ለዘመናት በትውልድ ልብ ውስጥ ይኖራሉ እንደዚህ አይነት ሰዎች። ስለዚህ በህይወታችን በትውልድ ልብ ውስጥ ኖረን ማለፍ እንፈልጋለን። ከሞትን በኋላ እንኳን ትውልድ ስለኛ፣ ቤተሰቦቻችን ስለኛ፣
የኛ ጄኔሬሽን የልጅ ልጆቻችን እንደዚህ አድርጎ ነበር፣ የኔ አያት የኔ ቅድሚያት ይሄን ሰርቶ ነበር ብለው እንዲናገሩ እንፈልጋለን። ከዛ ግን ባለፈ ለእግዚአብሔር ትልቅ ክብር ማምጣት እንፈልጋለን። በህይወታችን ላይ የልቀት ህይወት ሊገለጥ ይገባል፣ አስፈላጊ ነው። ከዛ ውጪ ተራ ሰዎች ሆነን ነው የምናልፈው። ያ ደግሞ ለኛም አይጠቅምም፣ ለእግዚአብሔርም ክብር አያመጣም። ስለዚህ የእግዚአብሔር ክብር ስለሚያመጣ፣ ሁለተኛ ጊዜና እድልን የምንዋጅበት መንገድ ስለሆነ ነው ኤክሰለንስ። በኤክሰለንስ ወይም በልቀት የሚገለጡ ሰዎች ጊዜን በከንቱ አያባክኑም። በጊዜ ስራ ላይ ናቸው። በሚመችም በማይመችም ሁኔታ ውስጥ፣ በሚመችም በማይመችም ጊዜ ውስጥ እያገለገሉ ነው። በሚመችም በማይመችም ጊዜ ውስጥ እየሰሩ ነው። እንደዚህ አይነት ሰዎች I have big respect ለእንደዚህ አይነት ሰዎች። ዘመናቸውን የዋጁ ሰዎች ናቸው። ጊዜያቸውን የዋጁ ሰዎች ናቸው። እድል ሁሉ የዋጁ ሰዎች ናቸው። ባይ ዘ ዌይ ጥቅማቸው ለነሱ ብቻ አይደለም፣ ለቤተ ክርስቲያን ትልቅ ጥቅም ያላቸው ሰዎች ናቸው። ጥቅም የሚያመጡ ናቸው። ለእግዚአብሔር መንግስት ባክቦን ወይም ምንድነው የጀርባ አጥንት የሆኑ ሰዎች ናቸው። መክብብ 9:10 ላይ አንተ በምትሄድበት በሲኦል ስራና ሐሳብ ዕውቀትና ጥበብ አይገኙምና። አቤት መክብብ መጽሐፍ እንዴት ደስ እንደሚለኝ ወገኖች። ምክንያቱም ጠቢቡ ሰለሞን የጻፈው በህይወቱ በቃ ከቀመሰው ቴስት ካደረገው እንደ ጠቢቡ ሰለሞን በዘመኑ ጥበብ ብትሉ፣ ገንዘብ፣ ዝና ብትሉ፣ ንግስና ብትሉ የጠገበ ሰው አልነበረም። ነገር ግን በእድሜው መጨረሻ ላይ የሚገርም አይነት ጥበብን ለኛ ጥሎልን አለፈ። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ይላል መክብብ 9:10 አንተ በምትሄድበት በሲኦል ስራና ሐሳብ ዕውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይል አድርግ። ይሄ ድሮ ትርጉሙ ነው የአማርኛ የመጽሐፍ ቅዱስና ትንሽ ከበድ ጠጠር ይላል፣ ግን እናንተ በአዲሱ ትርጉም አንብቡት። በእንግሊዘኛው ደግሞ ስታዩት ጊቭ ፉል ኢነርጂ ናው ነው የሚለው። በቃ ፉል ኢነርጂን ሁሉንም አቅምን አሟጠህ አሁን ነው መጠቀም ያለብህ እጅ ላይ ባለው ጉዳይ ላይ፣ እጅ ላይ በገባው ስራ ላይ። አሁን ዛሬ የምትሰሯቸው ትንንሽ የሚመስሉ ስራዎች፣ አሳይመንቶች፣ በቤት አካባቢ፣ በቤተሰብ፣ በስራ ቦታ ላይ እጃችሁ ላይ ያለች ጥቂት የምትመስል ስራ፣ ትንሽ ኢንካም የምታመጣ ጭልጭል የምትል ኢንካም እንኳን የምታመጣ ስራ ለምን ጽዳት ስራ አይሆንም? ጥበቃ ለምን አይሆንም? ዋት ኤቨር ስራ እጅ ላይ ያለውን አሁን ይላል ነው በሙሉ ብቃት በሙሉ አቅም ራስን ሰተ 100% ራስን ሰተ ስራው። ምክንያቱም አንተ በምትሄድ በሚቀጥለው የህይወት ምዕራፍ ላይ አለ ሲምቦላይዝ ያደረገው በምትሄድበት በሲኦል፣ በኢየሱስ ስም እኛ ወደ ሲኦል አንሄድም። በምንሄድበት ወደ እግዚአብሔር መንግስት ወደ ኢየሩሳሌም፣ ሃሌሉያ። ነገር ግን በዛ ሴንስ ይሁት በምትመጣዋ በእግዚአብሔር መንግስት እንደዚህ አይነት ከባድ ስራ የለም። እሺ ብላችሁ ተርጉሙት። ጥበብ የለም፣ ዕውቀት የለም፣ የምትመነዝረው ጥበብ የለም፣ የምታደርገው ነገር የለም። እዛ ጋር አምልኮ ነው የምታደርገው። there is nothing እዛ ጋር ሃርድ ወርክ የለም። አሁን ነው ሲዝንህ። ስለዚህ ያለውን ጠንቅቀ ስራ። ስትሰራ 100% ራስን ስጥ። አትለግም። አንዳንድ ሰዎች ከተሰጣቸው ስራ ውጪ ምንም መንካት አይፈልጉም። that's why they are paid for። የሚከፈላቸው ለዛች ስራ ነው። እሷን ሲሰሩ ሲጨርሱ ላጥ ብለው ይሄዳሉ። የፈሰሰ ውሃ ያቀኑም ከዛ በኋላ it's a bad attitude። እውነቴን ነው የምነግራችሁ። እግዚአብሔር አይከብርበትም፣ ለኛም አይጠቅምም። እግዚአብሔር ኤክስትራ ማይል ጎርስ ይፈልጋል። አንድ እርምጃ አንድ ምዕራፍ እንሂድ የሚልህን ይላል። 2 ምዕራፍ ሂድለት ነው አይደል ኢየሱስ ያስተምር ያለው። ዛሬ አንድ ምዕራፍ ስራ ከተሰጠህ 2 ምዕራፍ ሂድ። it's for your benefit። ለራስ ጥቅም ነው፣ ለራስሽ ጥቅም ነው። ሞገስ ያሰጠሃል፣ ሞገስ ያሰጠናል። የፕሮሞሽን በር ይከፍትልናል፣ የእድገት በር ይከፍትልናል። ኤክሰለንስ ይሄ ነው እንጂ ይኸውልህ በተሰጠ ስራ ጆብ ዲስክሪፕሽን ታጥረህ መስመር ሰርተህ እንደ ሮቦት መንቀሳቀስ አይደለም ኤክሰለንስ። we are human beings። እንደ ሰው መሽተት አለብን። ሰው መሽተት አለብን። አንዳንድ
ሶስተኛው ለምን ኤክሰለንስ አስፈለገ? መክሊት የምንቀበልበት መንገድ ስለሆነ። ባይዘው መክሊት ያስቀብላል። ኤክሰለንስ ዌልደን ያስብላል። ዌልደን ልጄ ብሎ የዛን ጊዜ የክብር ሽልማት በዘመኑ ፍጻሜ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዌልደን you have done well አሳይመንትን በብቃት ተወጥተሃል ተብሎ ሽልማት ያሰጣል። ስራቸውን በአግባቡ የሚፈጽሙ የሚተጉ ራሳቸውን የማይሰስቱ ጉልበትና አቅማቸውን የማይሰስቱ ትንሽ ነው ትልቅ ነው ብለው የማይንቁ በስፍራቸው ላይ እግዚአብሔር በጠራቸው ስፍራ ላይ 100% ራሳቸው ኢንቨስት የሚያደርጉ ሰዎችን እቺ ምድር ባትከፍላቸው ሰማይ ይከፍላቸዋል። ምድር ባታጨበጨብላቸው እልል ባትልላቸው ሰው ባያቅፋቸው ሰው ባያመሰግናቸው ነገር ግን ሰማይ ያጨበጨብላቸዋል። እንደዚህ አይነት ሰዎች እግዚአብሔር አክሊላቸውን ይቀበላሉ፣ መክሊታቸውን ይቀበላሉ። ለመክሊት መስራት ያስፈልጋል ወገኖቼ እንጂ እንዲሁ ለሽሮና በርበሬ እንዲሁ በልቶ ለመተኛት ብቻ መሆን የለበትም የምንሰራው ስራ። ከዛ አለፍ ብለን ማሰብ ያስፈልጋል። ቆላስይስ 3:23 እስከ 24 ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት ጌታ ክርስቶስ ነውና። ሃሌሉያ። የምትሰራውን ስራ ልክ ጌታን ለጌታ እንደምትሰራ አድርገ በትጋት ስራው። ኢት ፔይስ ኦፍ ይከፍላል። መልካም ስራ ይከፍላል። ስለዚህ አሁን ከእንደገና ቶሎ ብዬ ይሄን ልህቀት የምንለማመድ ወይም ኤክሰለንስን የምንለማመድባቸውን ዋና ቁልፍ መንገዶች አሳያችኋለሁ። ብዙ ናቸው፣ ግን ለትምህርታችን እንዲረዳን በጣም መርጬ የተወሰኑት ላይ ፎከስ አደርጋለሁ። በዛ እግዚአብሔር ያስተምረናል። ከዚህ በኋላ ሚዲዮክር ሆነን አቨሬጅ ፐርሰን ሆነን አንቀጥልም። እኔ ልንገራችሁ ትምህርት ቤት ሆኜ አቨሬጅ የሚባለውን ነገር አልወደውም ነበር ከድሮ ጀምሮ። አቨሬጅ 50% ነው፣ ከመቶ 50 ነው ብዙ ጊዜ በቃ 50% አይደለም ለኛ የተሰጠው። ከዛ በላይ መሄድ መቻል አለብን ወገኖች። ይሄ አቨሬጅ ፐርሰን አሉ አንዳንድ ሰዎች በቃ ሲ ካገኘው ዲ ካገኘው ይበቃኛል ማለት ብቻ ነው የምፈልገው የሚሉ ወጋው። እንደዚህ አይነት ስፒሪት ማለት ብቻ ሰው ከዛ በኋላ ስራተ ቁጭ ትላለህ፣ ማንንም አይፈልግህም ገበያ ላይ። ኦፍ ኮርስ ምርጦቹን ኤክሰለንስ ስፒሪት የሚገለጥባቸውን ሲስተሙ ፒክ አድርጎ ይወስዳቸዋል። እውነት ነው። እውነቱን ነጭ እንነጋገር እንጂ ዛሬ እውነቴን ነው የምላችሁ። የእግዚአብሔር መንፈስ በውስጡ ያለው ሰው አቨሬጅ ፐርሰን መሆን የለበትም እያልኩ ነው ዛሬ። you are not an average person። ለምሳሌ ይሄን ከተቀበላችሁ በተቀበላችሁት መሰረት ህይወታችሁን ትመሩታላችሁ። አንዴ የተቀበላችሁ እውነት ነው ብላችሁ የወሰዳችሁት ነገር ላይ ለረጅም ጊዜ የመቆየት እድሉ አላችሁ። አሰራራችሁን አካሄዳችሁን ሳትቀይሩ ይሄ አስተሳሰባችሁ ንግግራችሁንና ድርጊታችሁን ጋይድ እያደረገ ወይም እየመራ ዘመናትን ያስቀጥላችኋል። እውነት ብላችሁ የተቀበላችሁት ጉዳይ አማና አቨሬጅ ፐርሰን ብላችሁ ከተቀበላችሁ ያራ አቨሬጅ ክፍል ትቀይራለህ። አቨሬጅ ነው እዛው ልክ። አንዳንድ ሰዎች ግሬድ ሪፖርት አይታችሁ ከሆነ ከዜሮ ክላስ ጀምሮ እስከ 12ኛ ክፍል አቨሬጅ ናቸው፣ አይለውጡም። ለምን? ማይንድ ሴታቸውን በቃ በዛ አስተካክለው ሼፕ አድርገውታል። ሰው በልቡ እንዳሰበ እንዲሁ ነው። በልባችን ያሰብነው በአይምሮአችን ያሰብነውን በህይወታችን እንኖረዋለን። ክርስቲያን ግን ዳግም እየተወለደ የእግዚአብሔር ስፒሪት ኤክሰለንስ ስፒሪት በውስጡ አለ። ያ ኤክሰለንስ ስፒሪት በሄደበት ስፍራ ሁሉ፣ በገባበት ትምህርት ቤት፣ በገባበት ዩኒቨርሲቲ፣ በሚሰራበት ስፍራ ሁሉ ኤክሴል አድርጎ እንዲገለጥ ከፍ ብሎ እንዲገለጥ ያደርገዋል። ግን አካሄዳችንን ማስተካከል ያስፈልጋል። እመጣበታለሁ እንዴት እንደሆነ። ስለዚህ ኤክሰለንስን የምንለማመድበት እንዴት እናገኝ? ኤክሰለንስን በህይወታችን እንዴት እንለማመደው? ኤክሰለንስን ይሄ ኤክሰለንስ በህይወቴ እንዲመጣ እፈልጋለሁ። መኖር አልፈልግም፣ ኖርማል መሆን አልፈልግም፣ መለየት እፈልጋለሁ፣ ቪዚብል መሆን እፈልጋለሁ፣ ለእግዚአብሔር መንግስት አስተዋጽኦ ማድረግ እፈልጋለሁ የምትሉ ሰዎች ካላችሁ አንደኛ
ኤክሰለንስ የሚገለጠው ወይም ኤክሰለንስ ማኒፌስት ማድረግ የሚጀምረው በህይወታችን አይምሮአችንን በማደስ ነው። አይምሮን በማደስ ለምን አይምሮ ያልታደሰ አይምሮ ምንድነው? ኦልድ አይምሮ ነው። የአሮጌ አይምሮ ነው። አሮጌ አይምሮ ደግሞ ክርስቶስን አያውቅም። አሮጌ አይምሮ ደግሞ የኤክሰለንስ ስፒሪት ወይም የእግዚአብሔር መንፈስ በውስጡ የለም። ስለዚህ የድሮ የኃጢአት ማንነት ነው ሊድ የሚያደርገው የሚመራው። ይሄ ቅድስና፣ ፍቅር፣ ንጹህ የሆነው ነገር፣ ፒዩር የሆነው ነገር ሁሉ አይታየውም። አሮጌ አይምሮ ላለው ሰው አይታየውም። እንደዚህ አይነት ነገሮች ይሄ በፊልጵስዩስ 4:8 ላይ ተቀመጠው። በቀረውስ ወንድሞች ሆይ እውነተኛ የሆነው ነገር፣ ጭምት የሆነውን ነገር ይላል፣ ጽድቅ የሆነውን ነገር ይላል፣ ንጹህ የሆነውን ነገር ይላል፣ ፍቅር የሆነውን ነገር፣ መልካም ወሬ ያለበትን፣ በጎነትን፣ ምስጋና እነዚህን ሁሉ አስቡ ነው የሚለው። እንዴት ነው በኦልድ አይምሮ ባረጀ አይምሮ እነዚህን ነገር ማሰብ የሚቻለው? እነዚህን ነገሮች ሁሉ እኮ ያገኘነው ጌታን ባገኘን ሰሞን እኮ ነው። ካገኘን በኋላ እኮ ነው ትክክለኛ ፍቅር ምን እንደሆነ ሰልፍለስ የሆነ ፍቅርን መለማመድ የጀመርነው እንጂ እኮ በጣም ክፉ ሰዎች ነበርን። እንኳን ሰው ልንወድ እምንወደው ከወደድንም በቃ ከሰጠኸኝ እሰጥሃለሁ አይነት በዛ በመስጠትና በምንድነው ሰጥቶ በመቀበል ምናምን ሰዎች ነበርን እንጂ ሰው ምንም ሳያደርግልኝ ከመሬት ተነስቼ ሰውንም ወድ ሰው አልነበርኩም። እውነቱን እንደምነግራችሁ አጋፔ የሚባለው የእግዚአብሔር ፍቅር ሲነካህ ነው ሲገባህ ነው ያ ሰልፍለስ የሆነ ላብ የምትለማም ወንድምህን እህትህን ይቅር ለማለት ይቅር ካላልካት እንቅልፍ የማይወስድህ የእግዚአብሔር መንፈስ ውስጥ ሲገባብህ ነው። አለበለዚያ ጩቤ ነው የምታነሳው። እንኳን እንቅልፍ በደንብ ድብና አድርገህ ነው የምትተኛው እንቅልፍህን። እንደውም ከሰው ጋር ተጣልተህ በእውነት እኔ አሁን ከሰው ጋር ተጣልተው ሙሉ እንቅልፍ የሚተኙ ሰዎች በእውነት ውስጣቸው ይጣራ። በጣም ነው የሚጨንቀው። እኔ ከሰው ጋር መጣላት አልወድም። እንደው በሆነ አጋጣሚ ራሱ ግጭት ውስጥ በገባና በጣላ እንቅልፍ አይወስደኝም። ሄጄ ያንን ሰው እስካናገርና ይቅር እስከል ወይም ሰላም እስካመጣ ድረስ እንቅልፍ አይወስደኝም። የተረባበሽ እንቅልፍ ይው ከሌሊቱ 9 ሰዓት እንሳል፣ ከሌሊቱ 8 ሰዓት እንሳል። ይሆነ በቃ ረብሻ ነው የሚሆነው ህይወቴ ረብሻ። ግን ይሄ መንፈስ ሲገባብን ፍቅርን ተማርን፣ ይቅርባይነትን ተማርን፣ ፎርጊቭነስን ተማርን። ይሄ በቃ ንጹህ ያልሆነውን ነገር መጸየፍ ጀመርን፣ ኃጢያትን መጸየፍ ጀመርን፣ ጽድቅ ያልሆነ አካሄድን መጸየፍ ጀመርን። ከቅድስና የጎደለ ህይወት ላይ ራሳችንን ስናገኝ እንቅልፍ አይወስደንም። እህታችንን ኢግኖር ስናደርግ ውስጣችን ይብሰለሰላል። ቅራለኝ በቃ የሆነ ነገር አቃተኝ እንላለን፣ እንደውላለን ስልክ አንስተን። እንደ አይነት highest level of morality ወይም ethical standard የምንደርሰው የእግዚአብሔር መንፈስ በውስጣችን ሲኖር። ያ ደግሞ ምን ይጠይቃል እያልኩ ነው? በአእምሮ መታደስ። እንዴት ነው የምንታደሰው? በእግዚአብሔር ቃል። እግዚአብሔርን ቃል ስንሰማ፣ እግዚአብሔርን ቃል በኦዲዮ በሉት በጽሁፍ ብሉት ስናነብ፣ ስብከቶችን ስንሰማ፣ እንደዚህ ቁጭ ብለን መማር ስንጀምር፣ እውቀት ስናዳብር፣ የእውቀት መስላችን እያደገ ሲሄድ ኤክስፓንድ ሲያደርግ አሮጌው ማንነታችን፣ አሮጌው ልምምዳችን፣ አሮጌው ቲንኪንግ ፓተርን እየተሰባበረ በአዲስ አስተሳሰብ መቀየር ይጀምራል። የዛን ጊዜ ንጹህ የሆነውን ፍቅር ያለበትን ጭምት የሆነውን ነገር በጎነትን፣ ደግነትን፣ ቸርነትን ሁሉ ማሰብ እንጀምራለን። ንጹህ ያልሆነ ነገር አይመቸንም። ይሄ በእኛ ህይወት ላይ መገለጥ ሲጀምር ዋው አንዱ የኤክሰለንስ መገለጫ ሆነ ይገለጣል። ማኒፌስት ማድረግ ይጀምራል። ወይም በልህቀት ህይወትን መምራት እንጀምራለን። ልቀት ምንድነው? ይሄ በሮሜ 12 ሁላችን የምናውቀው ነው። ሮሜ 12 ከ1 እስከ 2 ያለው ክፍል በደንብ አንብቡት። ይሄ የእግዚአብሔር ፈቃድ እሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይሄን ዓለም አትምሰሉ የሚለው ቃል በደንብ ይገልጸዋል። ስለዚህ ምን እያልኩ ነው? ልቀት ካስተሳሰባችን የሚጀምር ነገር ነው። እዚህ ጋር ነው የሚጀምረው እንጂ ከመሬት ተነስቼ ከናቴ ሆድ ወጥቼ በልቀት መገለጥ አልችልም። ልቀት ከዚህ ይጀምራል፣ ከመታደስ ይጀምራል።
ከመለወጥ ይጀምራል። በአስተሳሰብ ከመለወጥ ይጀምራል። ሰው ልቀት ካስተሳሰባችን የሚጀምር ከዛ በንግግራችን ደግሞ የሚተረጎም በህይወታችን ደግሞ በሂደት የሚገለጥ የህይወት ስርዓት ነው። የሚገለጥ የህይወት ስርዓት ነው። አስገራሚና አስደናቂ። እኔ ወገኖቼ ከዚህ ቀን ከዚህ ሰዓት በኋላ ኢንቴንሽናል ሆናችሁ በህይወታችሁ ላይ የማደርገውን ነገር እያንዳንዷን ነገር ለምን ማንኪያና ሹካ አንስቶ ኪችን ውስጥ መደርደር አይሆንም? እችን ነገር 100% ራሴን ሰጥቼ ነው ያደረኳት አይደለም። በልህቀት ነው የሰራሁት። እቃ ሳጥብ በትክክል ነው ያጠብኩት። በትክክል እነኚህ ትንንሽ ነገሮች ተደምረው በህይወታችን ላይ ዋው he is a person of excellence የሚያስብለን። እሷ ኤክሰለንስ፣ እሷ እንደዛ ነች፣ እሷ አይመቻትም የተዝረከረከ ነገር። እኔ እዚህ ጋር መጥቼ ያ መጋረጃ ሲንሻፈፍ ውስጤ ድብልቅልቅልቅ ነው የሚለው። ያመኛል። የተንጋደደ ስዕል ስታየው አይጨንቃችሁም? ካልጨነቃችሁ ችግር አለባችሁ ማለት። ኤክሰለንስ ውስጣችሁ ኤክሰለንስ ስፒሪት ሲኖር ተነስታችሁ ማስተካከል። በቃ አትቀመጡ። እግራችሁ አይምሮችሁ አብሮ ይሰራል። I have to fix that። ይሄ ነገር ተንጋዷል፣ ታስተካክላለች። ትመጣላችሁ፣ ታያለች። መስቀሉ ልክ አይደለም፣ ታስተካክላለች። መብራቱ ትንሽ ደብዘዝ፣ ታስተካክላለች። this is a spirit of excellence። የሆነ ተአምር አይደለም ወይም ኒውክሊየር ፊዚክስ አይደለም። እያንዳንዷ የምናረጋት በቃ ኒቲ ግሪቲ ትንንሽ ነገሮች ናቸው ተደማምረው ወደ ልህቀት ህይወት የሚያመጡ። ከልጅነታችን ጀምሮ የምናዳብረው ነገር ነው። ባይዘው ቆሻሻን የሚጠየፉ ሰዎች አሉ። በቃ ንጹህ ናቸው፣ መቼም አገኟቸው ንጹህ ናቸው፣ ንጹህ ናቸው። ሲሰሩ ሊቆሽሹ ይችላሉ፣ ግን ወዲያውኑ ታጥቦ ራሳቸውን ፕሬዘንተብል በሆነ መንገድ ይቀርባሉ። ኤክሰለንስ ኤክሰለንስ። ግን ይሄ ሁሉ ከት ይጀምራል እያልኩ ነው። ከዚህ ንጹህ የሆነ ነገር ማሰብ የማይችል ሰው ንጹህ ሊሆን አይችልም። ተነስቶ ገላውን አይታጠብም። ይቅርታ አድርጉልኝ። ንጹህ መሆን is the right thing to do ብሎ ማያስብ ሰው ከሆነ የሱ እውነት it doesn't matter ብሎ የሚያስብ ከሆነ በቃ በተቀበለው እውነት ነው ህይወቱን የሚመራው ያ ሰው። ከዚህ ወገኖቼ ከአስተሳሰብ ከአመለካከታችን የሚጀምር በንግግራችን በተለያየ መንገድ የምንተረጉመው በህይወታችን ደግሞ ማኒፌስት የምናደርገው የህይወት ስርዓት ነው ልህቀት ወይም ኤክሰለንስ። ብዙ ጊዜ ሰዎች እንደዚህ አይነት ሰዎች ለአቨሬጅ ነገር በጣም ጠር ናቸው፣ አይመቻቸውም። they want to excel። ስለዚህ ወገኖቼ ከአስተሳሰብ ይጀምራል። ትላንትና ያገኘው ሰክሰስ በህይወት ላይ በቃ የመጨረሻ የህይወትን ጥግ የስኬት ጥግ እንደነካ አድርጎ እንዲሰማህ የሚያደርግህ ከሆነ በጣም ትልቁ ጠላትህ የትላንትናው ሰክሰስ ሆኖ ነው የሚቀርብ። ምክንያቱም አስተሳሰብ እዚህ ጋር ምንድን ነው ይላል? በቃ ነው ያመ ሰክሰስፉል ፐርሰን፣ ከዚህ በኋላ የት ልደርስ ነው፣ በቃኝ፣ በቃ ሁሉን አይቻለሁ የሚል አስተሳሰብ እዚህ ጋር ከገነባን ነገ ህይወታችንን ለማሻሻል አንድ እርምጃ ወደፊት አንሄድም። ለመማር ዝግጁ አይደለንም። አሮጋንት ነው የምንሆነው በህይወታችን ላይ። አውቄዋለሁ፣ ጨርሼዋለሁ፣ እሱንም አውቀው። አንዳንድ ሰዎች አይታችኋቸው ንግግር መሀል ላይ 10 እያቋረጡ አውቀዋለሁ፣ አያውቁትም። እሱንማ ነበርኩኝ ያልነበሩበትን ቦታ። it's okay to say I don't know that, it's interesting ግን ማወቅ ፈልጋለሁ ማለት ጨዋነት ነው። ትላንትና ያገኙት ትንሽ ሰክሰስ በትዕቢት ወጥራቸው እንዳይማሩ የሚያደርጋቸው ሰዎች አሉ። ለምን? እዚህ ጋር የገነቡት አስተሳሰብ እኔ በቃ የእውቀት ጥግ ላይ ደርሻለሁ የሚል ስለሆነ ከዚህ በኋላ አያስፈልገንም። ማንም ሰው በምድር ላይ እኔ ነኝ ያለ ሰው በምድር ላይ ኤቭሪ ዴይ እየተማረ መሄድ አለበት። አለበለዚያ ሰው መማር ያቆመ ቀን እየሞተ ነው። በድፍረት ነው የምነግራችሁ። እየሞትን ነው የምንሄደው መማር ያቆመን ቀን። አይኖ በራሴ ያውቀዋለሁ። ማንበብ ያቆምኩ ቀን ንግግሬ እንጨት ማለት ይጀምራል። ትረስት ሚ እንጨት ለሰዎች ሴንስ አይሰጥም። it doesn't make sense። ችግር አለ። ለምን? I don't read አላነብም። ሰው እለት አዲስ ነገር እየተማረ የተማረውን ኦልድ ነገር ደግሞ ከእንደገና እያደሰ በአዲስ ትምህርት እያስተካከለ
የተማራቸው ደግሞ ሮንግ ነገሮች ካሉ እነሱን እያፈረሰ በአዲስ እየለወጠ መሄድ አለበት። የሰው ልጅ በእነዚህ 3 ፕሮሰሶች እያለፈ መሄድ አለበት። ሙሉ መሆን የሚፈልግ ሰው በህይወቱ ፍሬ እንዲገለጥና ተጽዕኖ ፈጣሪ መሆን የሚፈልግ በልህቀት ህይወቱን መምራት የሚፈልግ ሰው የህይወቱ መርህ መማር መሆን አለበት። መማር ያቆምን ቀን መሞት እንጀምራለን። ስለዚህ ወገኖቼ እዚህ ስፍራ ለመማር ዛሬ የመጣችሁ ሰዎች ይሄንን ቃል ስለሰማችሁ ደስ ይበላችሁ። ደሞም ስለመጣችሁ you've made the right decision። ትክክለኛውን ውሳኔ ወስናችኋል። ብዙ ነገር እዚህ ቦታ ባታገኙ ጥቂቷን ነገር ማብዛት ትችላላችሁ። እናንተ ኢንስፓየር የሚያደርጋችሁ አንድ እግዚአብሔር ቃል ካለ ትመነዝሩታላችሁ፣ ወስዳችሁ ብዙ ታረጉታላችሁ፣ ታበዙታላችሁ። በዛ እያደጋችሁ ትሄዳላችሁ። ስለዚህ ለመማር ሁሌ አይምሯችሁን ክፍት አድርጉ። ሁለተኛው ኤክሰለንስን የምንለማመድበት መንገድ ባህሪን ወይም ልምምድን በመቀየር ነው። ባህሪን ወይም ልምምድን ወይም ይሄ በእንግሊዘኛ ሀቢት የሚባለውን ነገር በህይወታችን ላይ በመቀየር ወደ ኤክሰለንስ መምጣት። አቨሬጅ ከሆነ ማንነት፣ ኖርማል ከሆነ ማንነት፣ ተራ ከሆነ ማንነት ወደ ኤክሰለንስ መምጣት እንችላለን። በአጠቃላይ አጠር አድርጌ እነዚህ ልምምዶች ወይም ሀቢቶች ምንድናቸው? በጣም በግልጽ የሚታዩ ናቸው። ባይዘው ሀቢት በጣም እንደነገርኳችሁ ከዚህ በፊት ባጭሩ ለማስረዳት ሞክሬያለሁ። እንዴት ካስተሳሰባችን ጋር በጣም የተቆራኘ ነገር እንደሆነ። ሰው ዝም ብሎ የሆነ ሀቢት ወይም የሆነ ልምምድ አያዳብርም። ካስተሳሰቡ ነው የሚጀምረው። ያሰበውን ነገር ፕራክቲስ ማድረግ የሚጀምረው የዛን ጊዜ ተደጋግሞ ኮንሲስተንትሊ እየደጋገመ ያንን ማድረግ ሲጀምር ወደ ልምምድ ይቀየራል። ያ ነገር ያ ሰው ሳያስብ ያን ነገር ማድረግ ይጀምራል። ሳያስብ ሲናገር፣ ሳያስብ የሆነ ነገር ሲያደርግ ታዩታላችሁ። ኦሬዲ በቃ ይሄ ከሰውየው ጋር አብሮ ተለማምዶታል ነው የምንለው ያንን ነገር ያን ባህሪው። ለምሳሌ ዝም ብለው ተናደው ስድብ ቃል የሚያወጡ ሰዎች አሉ። ባይ ዲፎልት ነው የሚያወጡት። ምንም አስበው አይደለም፣ ሳያስቡ if they see something wrong ይሳደባሉ። ያ ነገር ሀቢት ይሆናል። ከጊዜ ሂደት የተነሳ ማሰብ አይጠበቅባቸውም። አውቶማቲካሊ ነው ስድብ ሲሰድቧችሁ ችግር የለባቸው። ሀቢት ሆኗል ማለት ነው። ነገር ግን ኤክሰለንት የሆኑ ሰዎች ዝም ብሎ በአንደኛ ደረጃ ማየት የምፈልገው ዝም ብለው ባዩት ነገር ኦፌንድድ የሚሆኑ ሪአክት የሚያደርጉ ሰዎች አይደሉም። በጣም ሰልፍ ኮንትሮልን የተማሩ ሰዎች ናቸው። they control themselves። እግዚአብሔርም ቃል ደግሞ እንደሚለው እናንተ ራስን የመግዛትን መንፈስ ተሰጥቷችኋል ይላል። የፍርሃት መንፈስ አልተሰጣችሁም፣ ነገር ግን የፍቅር የኃይል ራስን የመግዛት መንፈስ ተሰጥቷችኋል ነው የሚለው። ስለዚህ ሰልፍ ኮንትሮልን የተማሩ ሰዎች ናቸው። ህይወታቸውን እንዴት አድርገው ሬጉሌት እንደሚያደርጉ ያውቁበታል። እንደዚህ አይነት ሰዎች ባጭ ኤክሰለንት የሆኑ ሰዎች ዝም ብለው ጊዜያቸውን በወሬ ችግርን በማውራት ብቻ የሚያሳልፉ ሰዎች ሳይሆኑ ሶሉሽን ላይ ወይ መፍትሄ ላይ የሚያተኩሩ ሰዎች ናቸው። ይሄ ባህሪያቸው ነው፣ ይሄ ልምምዳቸው ነው። ኤክሰለንስ የሚገለጥባቸው ሰዎች የሚታወቁት ስለ ሆነ ችግር ሲያብራሩ፣ ችግር ሲተነትኑ አይደለም የሚታወቁት። ምንድነው ችግሩ ይሰማሉ፣ ከዛ ፈጥነው ወደ መፍትሄው ሲሄዱ ነው የምታያቸው። ለመፍትሄ ተፈልገው የሚመጡ ሰዎች ናቸው። በአጠቃላይ የልህቀትን ህይወት የተለማመዱ ሰዎች አይታችኋል። ዛሬ እንደ ቤተክርስቲያን ብቻ አይደለም እላችሁ፣ እንደ አገር በሽታ የሆነብን ነገር ምንድነው? ችግር ብቻ ማውራት ይተውከሉት። ችግሩን ስንዘረዝር ነው የምንውለው፣ ስናወራው ነው። አዎ እውነት ነው፣ ብዙ ችግር አለ። ችግር የለም ለማለት አይቻልም። የትም ዓለም ላይ ችግር አለ። አብዛኛው ሰው ግን መፍትሄ ለማምጣት ከመጣር ይልቅ ችግርን ለመፈትፈትና ለመተንተን ለመዘገብ የቸኮለ ነው። እና አብዛኛውን ጊዜ የቀኑን 90 እና 80% ችግርን ሲያወራ ችግር ሲፖስት የሚውል ህዝብ ነው ያለው። በዚህ አይምሮ ግን you cannot be creative። በዚህ አይምሮ በልህቀት መገለጥ አይቻልም። የልህቀት ሰዎች የሶሉሽን ሰዎች ናቸው፣ የመፍትሄ ሰዎች ናቸው፣ መፍትሄን የሚያመጡ ሰዎች ናቸው በህይወታቸው። ሁሌ
ጊዜ በህይወታቸው እየተማሩ የሚሄዱ ሰዎች ናቸው። ከምክንያት የጸዱ ከኤክስኪውዝ የጸዱ ሰዎች ናቸው። እንደዚህ አይነት ሰዎች የሆነ ነገር ጀምረው ሲያቋርጡ አታያቸውም። ምክንያት ፈልገው ሲያቋርጡ የጀመሩትን ነገር አታገኟቸውም። ያላወቁት ነገር ካለ በዛ ዕውቀት ላይ የዕውቀት ጋፕ ወይም ክፍተት ካለባቸው ይሄን ነገር እንዴት በምን መንገድ ልረዳው ብለው they read ያነባሉ፣ ይጠይቃሉ፣ ለመረዳት ይሞክራሉ። ጊዜያቸውን አይምሯቸውን በማበልጸግ ላይ ያጠፋሉ። ስፒሪት ኦፍ ኤክሰለንስ ያለባቸው ሰዎች ህይወታቸውን የሚመሩበት መንገድ በጣም ይለያል። ከአቨሬጅ ፐርሰን በጣም የተለዩ ናቸው። ትልቅ ኤቲካል ስታንዳርድ በህይወታቸው ላይ የሚከተሉ እንዲሁም ደግሞ ሐቀኞች ወይም የኢንተግሪቲ ሰዎች ናቸው። ኤቲክስ ኤንድ ኢንተግሪቲ የህይወታቸው ዋነኛ መርህ ነው፣ ፕሪንሲፕል ነው። እንደዚህ አይነት ሰዎች they live by ethics and by integrity። የተናገሩትን የሚያደርጉትና የሚናገሩት አብሮ ማች የሚያደርግ ሰዎች ናቸው። ንግግራቸው ሌላ አካሄዳቸው ሌላ ሲሆን አታያቸው። ፕሮሚስ ከገቡ ይፈጽሙታል። በዚህ ሰዓት እመጣለሁ ካሉ ይመጣሉ። እመጣለሁ ብለው አይቀሩም። ወገኖች ይሄ በጣም ተራ ነገር እንዳይመስላችሁ። በጣም የብዙዎቻችንን በረከትና እድገት የያዘ ነገር ቢኖር የቃላችን ሰዎች ያለ መሆን ጉዳይ ነው፣ ወይም እንደ ቃላችን ያለ መገኘታችን ጉዳይ ነው። ይሄን ችግር ያመጣብን ሰዎች ሲሪየስሊ እንዳይወስዱ አለቆቻችን ለትልቅ ሹመትና ኃላፊነት ወይም እንዳይፈልጉን የሚያደርገን ነገር የተናገርነውን ስንፈጽም አንገኝም። እመጣለሁ ባልንበት ሰዓት አንመጣም ወይም እንቀራለን። ቶታሊ እንቀራለን። እንሰጣለን ብለን አንሰጥም፣ እናደርጋለን ብለን አናደርግም። ፍሩ። ይሄንን አካሄድ በጣም ዲስትራክቲቭ ነው። በጣም ወደ ኋላ ይጎትተናል። እንዳናድግ እንዳንለወጥ ያደርገናል። በቃ የምትመሩ በሆነ መስሪያ ቤት ላይ እግዚአብሔር በኃላፊነት ያስቀመጣችሁ ሰዎች ካላችሁ ታች ላሉ ኢምፕሎዮቻችሁ ወይም ተቀጥረው ለሚሰሩ ሰዎቻችሁ ታማኝ ሆኑ። አደርጋለሁ ያላችሁትን አድርጉ። ማድረግ የማትችሉ ከሆነ ፕሮሚስ አትግቡ፣ ቃል አትግቡ። ቃል ከባድ ነው። ኢንተግሪቲ አንዱ ንግግርና አካሄድ ሲስማማ የሚመጣ ጉዳይ ነው። ስፒሪት ኦፍ ኤክሰለንስ ያላባቸው ሰዎች ወይም በኤክሰለንስ ወይም በልህቀት የሚገለጡ ሰዎች ግን ህይወታቸውን በሐቀኝነት በኢንተግሪቲ የሚመሩ ሰዎች ናቸው። ይሄ የህይወታቸው መገለጫ ነው፣ ልምምድ ነው። ታዩታላችሁ። ገና በቃ ሰውየውን ሳታዩት ታቁታላችሁ። ሰውየውን በባህሪው ይታወቃል። ሰውየው ማግኘት አይጠበቀው። እሱማ ይታወቃል። እሱ ካለ አለ ነው። እሱ ካለ ያደርገዋል። ዳውት አታደርጉም። አትጠራጠሩ። ይታወቃሉ። ሌሎችን በማክበር ይገለጣሉ። በልህቀት ህይወታቸውን የሚመሩ ሰዎች ሪስፔክት ፒፕል፣ ሰዎችን ማክበር፣ ታናናሾችን ዝቅ ብለው የሚሰሩትን ሰዎች፣ የሚያገለግሉንን ሰዎች፣ በቤታችን በሰፈራችን የሚያገለግሉንን ሰዎች፣ በመስሪያ ቤታችን በጽዳት በጥበቃ የሚያገለግሉንን ሰዎች፣ ሌሎቹንማ ችግር የለውም። አለቆቻችንን ማክበር ቀላል ነው። አለቃም ማክበር ቀላል ነው። ባይ ዲፎልት አይምሮ ራሱ አክብረው ይልሃል። ኢትስ ቬሪ ዲፊካልት እንደዚህ አይነት ዝቅ ብለው የሚያገለግሉንን ሰዎች ማክበር ቻሌንጅ አለው። ስትገባ መስሪያ ቤት ላይ የምታያቸውን ጥበቃዎች፣ የምታያቸውን ጽዳት ሰራተኞች እንዴት ናችሁ ሰላም ናችሁ ብለን የምታልፈው ይታያል። ኤክሰለንስ በዛ። ስፒሪት ኦፍ ኤክሰለንስ ያለባቸው ሰዎች ሰው አክባሪዎች ናቸው። ሰው አይንቁም። ሰው ያከብራሉ። ሰው ቫልዩ አለው ለነሱ።
የትኛውም ሰው ከነሱ የተሻለ እንደሆነ ብለው ያስባሉ። በሆነ ዳይሜንሽን ከሱ የተሻለ ዕውቀት እንዳለው ስለሚያውቁ ጠጋ ብለው ለመስማት እንኳን ሬዲ ናቸው። የሰዎችን ንግግር የሚያደምጡ ሰፊ ጆሮ ያላቸው ሰዎች ናቸው። ስፒሪት ኦፍ ኤክሰለንስ ያለባቸው ሰዎች፣ እንዲህ አይነት የህይወት ልምምድ ያላቸው ሰዎች ናቸው። ኮንሲስተንት ናቸው። ማይ ጋድ ኮንሲስተንት፣ ቀጣይነት ያለው ነገር ነው የሚጀምሩት። ከጀመሩ ኮንሲስተንት ናቸው። ስፖርት መስራት ከጀመሩ ኮንሲስተንት ናቸው። ቤተክርስቲያን መተው ትምህርት ከጀመሩ ኮንሲስተንት ናቸው። ታገኛቸዋላችሁ። ያው እንግዲህ የእግዚአብሔር መንግስት ትምህርት 11ኛ ሳምንቱ ነው ሳስተምር። እዚህ ውስጥ አንድም ሴሽን ሳይቀሩ አቴንድ ያደረጉ ሰዎች አሉ። አይ አፕሪሺየት the spirit of excellence። ለምን? በቃ they are consistent። የህይወታቸው መርህ ነው። በኋላ ላይ እመጣላችኋል። ብዙ አይነት ሰዎች አሉ ባይ ዘ ወይ እንዲሁ ከኔ ኦብዘርቬሽን ራሱ በቤተ ክርስቲያን ውስጥ ብዙ አይነት ሰዎችን ታያላችሁ በህይወት ልምምዳቸው። አንዳንዱ ምንም ነገር መስራት አይፈልግም፣ ምንም ነገር ውስጥ መሳተፍ አይፈልግም። ይቅርብኝ አላደርገውም። በቤተ ክርስቲያን ብቻ አይደለም ባይ ዘ ወይ ኢቭን በሴኩላር ወርልድ ውስጥ ስታያቸው በየትኛውም የስራ ላይ ተሳትፎ ማድረግ አይፈልጉም። የተሰጣቸውን ስራ ብቻ ሰርተው መውጣት የሚፈልጉ ሰዎች አሉ። ሌሎቹ ደግሞ ይመጣሉ፣ የአየር ጊዜ ብቻ ነው የሚወስዱባቸው፣ ስራ ነው የሚሆኑባቸው። እንደዚህ አይነት ሰዎች ግን ምንም በህይወታቸው ላይ አድ የሚያደርጉት ቫልዩ የለም። ባንተ ህይወት ላይ፣ ባንተ አገልግሎት ላይ፣ ባንተ የሆነ ነገር ላይ፣ በሚሰሩበት መስሪያ ቤት ላይ የሚጨምሩት ቫልዩ የለም። በሚሰሩበት መስሪያ ቤት ለምሳሌ በቃ የሆነ ቲም ውስጥ ይገባሉ፣ ለቲሙ ምንም የሚሰጡ ኮንትሪቢዩሽን የለም። በጣም አድክም ሰዎች ናቸው እንደዚህ አይነት ሰዎች፣ አድክም አሉ። ደግሞ ሌሎች የሆነ ነገር ሲጀምሩ ነምበር 1 ናቸው። እጃቸውን ሲያወጡ አንደኛ ነው እጃቸውን የሚያወጡት። ቮለንቲር እኔ ያለሁ ይሉሃል። በሁለተኛው ሳምንት አታያቸው። ነገር ሲጀምሩ አንደኛ ናቸው፣ መፈጸም ላይ የሉበትም። አቋርጠው የሚወጡ ናቸው። ድሮፕ አውትስ ናቸው። ባይዘው እንደዚህ አይነት ሰዎች ትምህርት ጀምሮ አይጨርሱም። የሆነ የስራ ፕሮሞሽን መንገድ ጀምሮ አይጨርሱም። አቋራጮች ናቸው። በቃ ማቋረጥ ነው ስራቸው። ህይወታቸው ቢዘገብ ተጀምሮ የሆነ ነገር ጀምሮ አቋረጡ፣ የሆነ ነገር ጀምሮ አቋረጡ ሲባሉ የሚታወቁት እንደዚህ አይነት ሰዎች። ይሄን ባህሪያቸውን እንዲሁ ደግሞ ታዩታላችሁ በቤተ ክርስቲያን አካባቢ። ሲጀምሩ በኤክሳይትመንት ነው። በቃ ኤክሳይትድ ናቸው። በቃ ሌላ ነገር ነው የሚፈጥሩባችሁ። አፍተር ዋይል የሉ፣ ከትንሽ ቀን በኋላ አታያቸው። የመጨረሻዎች ኤክሰለንስ ስፒሪት ያለባቸው፣ ኤክሰለንስ የሚታይባቸው ልምምዳቸው ያደረጉ ሰዎች ግን ኮንሲስተንት ነው ህይወታቸው። እስከ ፍጻሜ ድረስ ያዩትን ግብ አይተው ይራመዳሉ። ሐሳባቸውን ይፈጽሙታል፣ እስከ ፍጻሜ ያስኬዱታል። ያሰቡትን ያደርጉታል። ዓመት ይፍጅ 2 ዓመት ይፍጅ የነሱ ጉዳይ አይደለም። ለነሱ በተነሱበት ሐሳብ ባመኑበት ጉዳይ ላይ እንደተገባቸው መራመድ የህይወታቸው መርህ ነው። ስለዚህ እነዚህ ሰዎች ህይወታቸው ላይ ኮንሲስተንሲ ታዩባቸዋላችሁ። በቀላሉ የምታምኗቸው ሰዎች ናቸው። በቃ የሚታመኑ ሰዎች ናቸው። የሆነ ነገር እንኳን አጋጥሟቸው የሆነ ስፍራ ላይ ባታያቸው የሆነ ነገር አጋጥሞት ነው እንጂ በፍጹም እሱ እንዳያደርግ የሚባሉ ሰዎች ናቸው። የሷ ባህሪ አይደለም፣ የሱ ባህሪ አይደለም፣ ምን ነክቶት ነው ኧረ ደውሉላት የሚባሉ ሰዎች ናቸው። እንደዚህ አይነት ሰዎች ህይወታቸው ላይ ኮንሲስተንት የሆነ ፓተርን የሚታይባቸው ሰዎች ናቸው። you can know them። በቀላሉ ታውቋቸዋላችሁ። ይሄ አንድ ህይወት ልምምድ ወደ ኤክሰለንስ የሚያመጣን ህይወት ልምምድ ነው። በጣም አስተውላችሁ ይሄንን ነጥብ ያዙልኝ። ኮንሲስተንሲ ወይም ቀጣይነት ያለው የህይወት ልምምድ ሲስተም በህይወታችን ላይ ያስፈልጋል። ክርስቲያን ባይዘው ሲስተም ቢልድ ማድረግ አለበት በህይወቱ ላይ። የጸሎት ሲስተም፣ የአምልኮ ሲስተም፣ የቃል የማንበብ ሲስተም፣ ትምህርት የመማር ሲስተም በህይወቱ ላይ ቢልድ ማድረግ አለበት። ይሄ ወጣ ገባና ይሄ አለ አይደለም ዛሬ ታይቶ ነገ የሚጠፋ አይነት የህይወት ልምምድ ወይም ካራክተር በሱ ላይ ሊታይ አይገባም። ክርስቲያን ሲስተም በህይወቱ ላይ ሊኖረው ይገባል። ሲስተሚክ ስትሆኑ ምንድነው አንድ ነገር በቃ ሩቲን አድርጋችሁ ትይዙታላችሁ። ሳታቋርጡ እስከ ፍጻሜ ታስኬዱታላችሁ።